بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه وأتباعه ومن والاه وبعد. ስሜ ሼክ ሐሰን ሻህ ሐሚድን እባላለሁ። ከደሴ ከተማ እስልምና ጉዳይ ነው የመጣሁት። የደሴ ከተማ እስልምና ጉዳይ ሰብሳቢ እንደውም የአረብ ገንዳ መስጂድ ዋና ኢማም ነኝ። እኔ በዛሬው ዕለት ከአሁንም በፊት ባደረግነው ግንኙነት ላይ ያየሁትም የሰማሁትም ለዚህ ጉዳይ ትልቅ ትኩረት ተሰጥቶ የተደረገው ውይይት የሆነ ነገር እንዲሰማኝ አድርጎኛል። አንደኛ በእነሱ ላይ የተከሰተው ነገር እስከዛሬ መዘውተሩ ስሜት ውስጥ ያስገባል። በሁለተኛ ደረጃ ደግሞ ይህን ያክል ትኩረት ተሰጥቶ ውይይቱ ሰፋ ያለ ሆኖ ጥቃቅን ጉዳዮቻቸው ሳይቀር ሲወራ ደግሞ እንደው ዝናብ የሚያመጣ ነገርም መስሎ ይታየኛል። ሆኖም ግን መሰራት ያለበት ብዙ ነው። የተጀመሩት ነገሮች እጅግ በጣም የሚያስደሱ ናቸው። ዋናው ነገር ከታዩት ነገሮች ውስጥ ወቅቱ የፈጠረው ብንበለው የነበረም ሊሆን ይችላል። እንደዚህ ጋር ታስበው የፈለጉትን እንቅስቃሴ አድርገው ለመስራት እጅግ በጣም ችግር የሆነባቸው ይሄ መታወቂያው ምናምኑ በቃ ያሉት ነገሮች በጣም አስቸጋሪ መሆናቸውን በደንብ ስለተረዳን ለመፍትሄው እየተደረገ ያለው እንቅስቃሴ እጅግ በጣም አመርቂ ነው። ማህበረሰቡ በይበልጥ ይህንን ጉዳይ ተረድቶት እንዲንቀሳቀስ የውይይቶቹ ውጤቶች ሚዲያም ላይ ውለው ለማህበረሰቡ ተደራሽ በሚሆን መልኩ እንዲሰማ የማድረጉ ኃላፊነት በእናንተ ላይ ያው ጫናም ቢፈጥር ብታደርጉት ማህበረሰቡ ዛሬ ሁሉም በራሱ ጉዳይ ቢዚ የሆነ ስለሆነ በሰማ ቁጥር እያደረ እየታደሰ ራሱን እያነሳሳ ወደ ስራ የሚገባ ስለሆነ በሚዲያ ላይ የማዋሉን ስራ ብትጠናከሩበት ቆንጆ ነው ብዬ አምናለሁ።